ሰላም እንዴት ዋላችሁ? ዛሬ የሆነ ሀሳብ ይዤ ነበር የመጣሁት። በኢትዮጵያ ዋጋ ሲቀንስ ፈላጊ ይጨምራል የሚለውን የኢኮኖሚክስ ህግ በኢትዮጵያ ሪል ስቴት ላይ እየሰራ አይደለም። ቤቶችስ ዋጋቸው እየቀነሰ፣ የባንክ ብድሮችስ እየተመቻቸ፣ ለምንድን ነው ገዢስ የጠፋው? በዚህ ቪዲዮ ላይ የተለያዩ ሀሳቦችን አነሳለሁ። እስከ መጨረሻው ይከታተሉ። ለረጅም ጊዜ እንግዲህ ቤትን መግዛት እንደ ኢንቨስትመንት የምንለው እንችላለን፣ ገንዘብም እንደ ማስቀመጫ የምንጠቀምበት መንገድ ነበረ። አሁን ግን ይሄ ነገር እየተቀየረ መጥቷል። በኢትዮጵያ ብቻ ሳይሆን ደግሞ በዓለም አቀፍ ያለው የሪል ስቴት ገበያ መሰረታዊ የሚባለውን የኢኮኖሚክስ መርህ ዲፋይ እያደረገ ወይንም እየጣሰ ነው ይባላል። ይህም ደግሞ የሚባለው ለምንድን ነው ብንል የአንድ ምርት ዋጋው በጣም እየቀነሰ ሲመጣ ለዛ ምርት ያለው ፍላጎት ይጨምራል ብሎ ነበር የሚታሰበው። በተቃራኒው ግን አሁን እንግዲህ የሪል ስቴት ገበያ ላይ እየታየ ያለው ዋጋ በጣም ቢቀንስም የተለያዩ አይነት የሞርጌጅ ወይንም ለቤት የሚሰጡ የብድር አይነቶች ራሱ በበርካታ መንገዶች ቢቀመጡም ከማህበረሰቡ እየመጣ ያለው ፍላጎት እየቀነሰ ነው። እንግዲህ ይሄ ነገር በተለያዩ መንገዶች ሊሆን ይችላል። በፖሊሲ ለውጥ ሊሆን ይችላል። አንዳንዴ ያለመፈለግም፣ ኮምፕሊትሊ ደግሞ ወይ ሙሉ ለሙሉ ልዩ ለሆነ ምክንያት ሊሆን ይችላል። የሪል ስቴት ገበያ እንዴት ነው ኦፐሬት እያደረገ ያለው? ኢትዮጵያ ውስጥ ምን ይመስላል? አጠቃላይ ደግሞ የተለያዩ ፖሊሲ ለውጦች በማክሮ ኢኮኖሚ ለውጦች ምን ያህልስ ተጽዕኖ ያድርበታል የሚለውን እንመለከታለን። አብራችሁ ይቆዩ። በዚህ ጉዳይ ላይ ሙሉ ትንታኔ ዩቲዩብ ላይ አለ። እዛ ገብታችሁ ማየት ትችላላችሁ። የዩቲዩብ ሊንኩን ታች አስቀምጥላችኋለሁ ወይም ደግሞ ባዮ ላይ ባለው ገብታችሁ ማየት ትችላላችሁ። መልካም